የአክብሮት ሰላምታችን በያላችሁበት ድረስ የተወደዳችሁ የአዲስ ፖስት ቤተሰቦች እንደምን አላችሁ? አዳዲስና ወቅታዊ መረጃዎችን ይዘን መጥተናል። በቅድሚያም አርዕስቶቹን እናስተዋውቃችሁ። ሁለት ከፍተኛ የመንግስት ባለስልጣናት በፖሊስ ቁጥጥር ስር መዋላቸው ተነገረ። በከባድ የሙስና ወንጀልና ብልሹ አሰራር ላይ ተጠምደዋል የተባሉት ሁለት ከፍተኛ የብልጽግና ባለስልጣናት በፖሊስ ቁጥጥር ስር መዋላቸው ተገልጿል። ባለስልጣናቱ በሚያስተዳድሯቸው ተቋም ውስጥ በሰራተኞቻቸው ፊት በአሳዛኝ ሁኔታ በፖሊስ ተጎትተው መወሰዳቸው ከፍተኛ መነጋገሪያን ፈጥሯል። የባለስልጣናቱ ስምና ዝርዝርም ወጥቷል። ሙሉ መረጃው በዘገባችን በዝርዝር ተሰሙታላችሁ። በሌላ ሰበር መረጃ ብልጽግና የኢፈርትን የባንክ ሂሳብ መዝጋቱ ተሰማ። በትግራይ ክልል ዳግም ጦርነት ሊቀሰቀስ ይችላል በሚል ከፍተኛ ስጋት በተነሳበት በዚህ ወቅት የትግራይ ተቋሞች ላይ የፌደራል መንግስቱ እርምጃ መውሰድ መጀመሩ ተሰምቷል። የብልጽግናው መንግስት የትግራይ ህዝብ ተቋም ናቸው በተባሉት የኢፈርት ድርጅቶች ላይ የወሰደው እርምጃም ከፍተኛ መነጋገሪያ ሆኗል። ዝርዝር ይዘናል። በሌላ መረጃችን ኢትዮጵያ የጦር ወንጀል ድርጊቶች ከተሳተፉ ሀገራት መካከል መካተቷ ተሰማም። በዓለም አቀፍ ደረጃ የጦር ወንጀል ድርጊቶች ከተፈጸመባቸው ሀገራት ዝርዝር ውስጥ ኢትዮጵያ መካተቷን አንድ ዓለም አቀፍ ተቋም ሪፖርት አመላክቷል። ሪፖርቱ በሀገሪቱ እየተፈጸሙ የሚገኙ የሰብአዊ መብት ጥሰቶችንም ዘርዝሯል። ሙሉ መረጃው በዘገባችን ተካቷል። በዝርዝር ታደምጡታላችሁ። የአሜሪካ መንግስት በቀይ ባህርና በአፍሪካ ቀንድ ጉዳዮች ላይ ከኢትዮጵያ ጋር ለመስራት መስማማቷ ተሰማም። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በስልክ ውይይት ማድረጋቸውን በተመለከተ የአሜሪካ የውጭ ጉዳይ መስሪያ ቤት አዲስ መግለጫን ሰጥቷል። በዝርዝር የምንመለከተው ሌላኛው መረጃችን ነው። እነዚህንና ሌሎች መረጃዎችን በዚህ ሰዓት የመረጃ ጊዜ ወደ እናንተ እናደርሳለን። እንደተለመደው ቪዲዮ ላይክ እና ሼር በማድረግ ይጀምሩ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎችን ያገኙ። አሁን ወደ ዝርዝር መረጃዎቹ ነው የምናመራው። በቅድሚያም የአሜሪካ መንግስት በቀይ ባህርና በአፍሪካ ቀንድ ጉዳዮች ላይ ከኢትዮጵያ ጋር ለመስራት መስማማቷ ተሰማም። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር በስልክ ውይይት ማድረጋቸውን የአሜሪካ የውጭ ጉዳይ መስሪያ ቤት ገልጿል። የአሜሪካ የውጭ ጉዳይ መስሪያ ቤት ዋና ምክትል ቃል አቀባይ ቶሚ ፒጎት ትላንት ማምሻውን እንዳስታወቁት የሁለቱ ባለስልጣናት ውይይት ትኩረታቸውን ያደረገው በቀጠናዊ መረጋጋትና በአፍሪካ ቀንድ ዘላቂ ሰላምን ለመገንባት በሚያስችሉ ጉዳዮች ላይ ነው ተብሏል። የአሜሪካ የውጭ ጉዳይ መስሪያ ቤት እንደገለጸው በውይይቱ ወቅት ሁለቱ ወገኖች አሜሪካና ኢትዮጵያ ለቀጠናው ሰላምና መረጋጋት ያላቸውን የጋራ ቁርጠኝነትን አረጋግጠዋል። በተለይም በቀይ ባህር ውስብስብ የጂኦፖለቲካዊ እንቅስቃሴዎች በሚታዩባቸው የአፍሪካ ቀንድ የሰላም መሰረትን ለመጣልና ትብብርን ለማጠናከር በሚቻልበት ሁኔታ ላይ መምከራቸውም ተነግሯል። ይህ የስልክ ውይይትና ከሰሞኑ ኢትዮጵያን ከጎበኙት የዩናይትድ ስቴትስ የአፍሪካ እዝ አዛዥ ጀነራል ዳግቪን አንደርሰን ጋር ተያይዞ በአዲሱ የአሜሪካ አስተዳደርና በኢትዮጵያ መንግስት መካከል ያለውን የዲፕሎማሲ ግንኙነት ይበልጥ ለማጠናከርና በጋራ ጉዳዮች ላይ ተቀራርቦ ለመስራት ያለመ ስለመሆኑ ከተለቀቀው መግለጫ መረዳትም ተችሏል። ወደ ሌላኛው መረጃችን ስናመራ ኢትዮጵያ የጦር ወንጀል ድርጊቶች ከተሳተፉ ሀገራት መካከል መካተቷ ተሰማም። በዓለም አቀፍ ደረጃ የጦር ወንጀል ድርጊቶች ከተፈጸሙባቸው ሀገራት ዝርዝር ውስጥ ኢትዮጵያ መካተቷን አንድ ዓለም አቀፍ ተቋም ሪፖርት አመላክቷል። ሀገሪቱ በዝርዝር ውስጥ እንድትካተት ያደረገው በአማራና ኦሮሚያ ክልል በቀጠሉ ግጭቶች ምክንያት ነው ተብሏል። ጂሲአርቢ የተሰኘው ዓለም አቀፍ ተቋም ባወጣው ሪፖርት በዓለም አቀፍ ደረጃ አሰቃቂ ድርጊቶች ከተፈጸሙባቸው አካባቢዎች ውስጥ ኢትዮጵያን አንዱ አድርጓታል። ተቋሙ በቀዳሚነት ያነሳው እስራኤል በጋዛ በዌስት ባንክና ሊባኖስ እያደረሰች ያለውን ጥቃት ጋር የተያያዘ ነው። አሰቃቂ ድርጊቶች ይፈጸማሉ በማለት ተቋሙ ያወጣው ሪፖርት ከእስራኤል ባሻገር በማይናማርና በዩክሬን ላይ ሩሲያ የከፈተችው ጦርነት ውስጥ የተፈጸሙ ጥቃቶችም ተካቷል። በዚህ የጦር ወንጀል ድርጊት ውስጥ ከተካተቱ ሌሎች ሀገራት መካከል ደግሞ ኢትዮጵያም አንዷ ሆናለች። ተቋሙ ለዚህ ማሳያ አድርጎ ያነሳው በአማራ ክልል በቀጠለው ጦርነት ጾታዊ ጥቃቶችን እንደ ጦር መሳሪያ ሆኖ እያገለገለ ይገኛል ብሏል።
በክልሉ ጾታዊ ጥቃቶች ከ8 እስከ 65 ዕድሜ ባሉ ሴቶች ላይ በክልሉ በሚገኙ የታጠቁ ኃይሎች እየተፈጸመ ስለመሆኑ ተናግሯል። በክልሉ የጅምላ ግድያዎች፣ በህዝብ መኖሪያ አካባቢዎች የሚፈጸሙ ጥቃቶች፣ የዘፈቀደ እስራት መኖሩንም ዘርዝሯል። በክልሉ የቀጠሉ እነዚህ ተግባራት ዓለም አቀፋዊ የሰብአዊ መብት ጥሰቶች መሆናቸውን የገለጸው ተቋሙ ድርጊቶቹ የጦር ወንጀሎች መሆናቸውንም አብራርቷል። በክልሉ በቀጠለው የመንግስት ኃይሎችና የፋኖ ታጣቂዎች መካከል እየተደረገ የሚገኘው ውጊያም ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራዎችንም እያስከተለ ይገኛል። ጦርነቱ ከተጀመረ ዓመታት የተቆጠሩ ቢሆንም ክልሉን ለቀውስ ከማዳረጉ ውጪ ይሄ ነው የሚባል ውጤት ማስገኘትም አልቻለም። በክልሉ የቀጠለውን ጦርነት በድርድር ለመቋጨት ጥረቶች ቢኖሩም የጦርነቱ ተዋናይ ኃይሎች ይፋዊ ድርድር አድርገው ጦርነቱን መቋጨት ሳይችሉ በውጊያው ቀጥለዋል። ብልጽግና የኤፈርትን የባንክ ሂሳብ መዝጋቱ ተሰማም። በትግራይ ክልል ዳግም ጦርነት ሊቀሰቀስ ይችላል በሚል ከፍተኛ ስጋት በተነሳበት ወቅት የትግራይ ተቋሞች ላይ የፌዴራል መንግስቱ እርምጃ መውሰድ መጀመሩ ተሰምቷል። የብልጽግናው መንግስት የትግራይ ህዝብ ተቋም ናቸው በተባሉ የኤፈርት ድርጅቶች ላይ የወሰደው እርምጃ በፋይናንስ ደህንነቶች አገልግሎት የተመራ ስለመሆኑም ተሰምቷል። ከዚህ ቀደም የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩት አቶ ጌታቸው ረዳ በአንድ ወቅት እንደተናገሩት 70 ቢሊዮን ዶላር ሀብት በወደመበት ወይንም ደግሞ የገንዘብ ሚኒስቴር 30 ቢሊዮን ዶላር እንደወደመ በገለጸበት የትግራይ ክልሉ ጦርነት ወቅት እንዲወድሙ ኢላማ ተደርገዋል ከተባሉ ተቋማት መካከል አንዱ የኤፈርት ኩባንያ ነው። ከመሴቦ ሲሚንቶ በስተቀር አብዛኛው የኤፈርት ኩባንያዎች በድሮን ጥቃቶችና በታጣቂዎች መደብደቡ በወቅቱ መዘገቡ የሚታወስ ነው። በወቅቱ በተቋሞቹ ላይ በደረሰው ጥቃት ጉዳት የደረሰ ሲሆን ወደ ትግራይ ዘልቀው የገቡት የኤርትራ ሰራዊት አባላትም በተቋሙ ላይ ከፍተኛ ዘረፋ ፈጽመዋልም ተብሏል። ከጦርነቱ በኋላ ተቋሞቹ በከፍተኛ ኪሳራ ውስጥ እንዲወድቁ መደረጉ የተነገረ ሲሆን አሁን በተሰማው ዜና ደግሞ በኤፈርት ስር ያሉ ሁሉም ድርጅቶች የባንክ ሂሳባቸው እንዲታገድና እንዳይንቀሳቀስ ተደርጓልም ተብሏል። መረጃዎች እንደሚያመላክቱት ተቋሙ ላይ ይህ ህጋዊ እርምጃ እንዲወሰድ በጠቅላይ ሚኒስትሩ ትዕዛዝ የተሰጠ ሲሆን በጠቅላይ ሚኒስትሩ የተሰጠውን መመሪያ የፋይናንስ ደህንነት አገልግሎት አሳውቋል። ኤፈርት ከሰሜኑ ጦርነት በፊት ከ50 ሺህ በላይ ሰራተኞችን ቀጥሮ የሚያሰራ ተቋም ሲሆን በገንዘብ ሲሰላ 11 ቢሊዮን ብር ውድመት ደርሶበታልም ተብሏል። ከጦርነቱ በኋላ አብዛኞቹ ሰራተኞችን በትኗል ሲሉ የተቋሙ አመራሮች ሲናገሩ እንደነበር ይታወሳል። በቅርቡም የትግራይ ክልል ጊዜያዊ አስተዳደር ጀነራል ታደሰ ወረደም የብልጽግናው መንግስት ወደ ትግራይ ክልል መላክ የነበረበትን በጀት እንዳገደው መግለጻቸው የሚታወቅ ነው። በዚህም የተነሳ ክልሉ ለሰራተኞች ደሞዝ መክፈል እንዳቃተው መግለጻቸው ተዘግቧል። የትግራይ ክልል ከፌዴራሉ መንግስት የሚወስደውን በጀት ለታጣቂዎች እያዋለ ነው ሲሉ ጠቅላይ ሚኒስትሩ ፓርላማ ላይ መናገራቸው የሚታወስ ነው። ወደ ሌላኛው ሰበር መረጃችን ስናመራ ሁለት ከፍተኛ የመንግስት ባለስልጣናት በፖሊስ ቁጥጥር ስር መዋላቸው ተነገረ። በከባድ የሙስና ወንጀልና ብልሹ አሰራር ላይ ተጠምደዋል የተባሉት ሁለት ከፍተኛ የብልጽግና ባለስልጣናት በፖሊስ ቁጥጥር ስር መዋላቸው ተነግሯል። ባለስልጣናቱ በሚያስተዳድሯቸው ተቋም ውስጥ በሰራተኞቻቸው ፊት በአሳዛኝ ሁኔታ በፖሊስ ተጎትተው መወሰዳቸው ከፍተኛ መነጋገሪያን ፈጥሯል። ትላንት ዳራ 24 ቀን 2018 ከሰዓት በኋላ በፌዴራል ፖሊስ በቁጥጥር ስር የዋሉት የኢትዮጵያ ኤሌክትሪክ ኃይል ከፍተኛ ባለስልጣናት ናቸው። ባለስልጣናቱ ተጠርጥረው የታሰሩበት ምክንያት በከባድ የሙስና ወንጀልና ብልሹ አሰራሮች ላይ በመሳተፋቸው ነው ተብሏል። የባለስልጣናቱን በቁጥጥር ስር መዋል አነጋጋሪ ያደረገው ተቋሙ በዛሬው ዕለት ማለትም ዳራ 25 ቀን 2018 የጸረ ሙስና ቀንን ለማክበር ለሰራተኞቹ በማሳወቅ እየተዘጋጀ በሚገኝበት ወቅት ነው በትላንትናው ዕለት ባለስልጣናቱ ከተቋሙ ዋና መስሪያ ቤት በፌዴራል ፖሊስ ቁጥጥር ስር የዋሉት። በቁጥጥር ስር የዋሉት ባለስልጣናቱ
ባለስልጣናት የኢትዮጵያ ኤሌክትሪክ ኃይል የፕላን ዘርፍ ዋና ስራ አስፈጻሚ ኢንጂነር ህይወት እሸቱና የኢትዮጵያ ኤሌክትሪክ ኃይል የቢዝነስ ዘርፍ ምክትል ዋና ስራ አስፈጻሚ አቶ አንዱዓለም ሲኤ ናቸው። የፌዴራል ፖሊስ አባላት ትላንት ከሰዓት በኋላ ወደ ተቋሙ ዋና መስሪያ ቤት በመግባት የተጠርጣሪዎችን ቢሮ ከፈተሹ በኋላ ባለስልጣናቱን እጅ በካቴና አስረው በቁጥጥር ስር አውለዋቸዋል ነው የተባለው። ባለስልጣናቱ በመስሪያ ቤቱ ሰራተኞች ፊት በካቴና ታስረው በቁጥጥር ስር መዋላቸው በተቋሙ ሰራተኞች መካከል ከፍተኛ መደናገጥን ፈጥሯል ሲሉ የመረጃ ምንጮች ማክለዋል። በጉዳዩ ላይ የፌዴራል ፖሊስና የኢትዮጵያ ኤሌክትሪክ ኃይል እስካሁን ድረስ ይፋዊ መግለጫን አልሰጡም። የኢትዮጵያ ኤሌክትሪክ ኃይል ሰራተኞችና አመራሮች በተደጋጋሚ ከሙስና ወንጀል ጋር ስማቸው የሚያያዝበት ተቋምም ሆኗል። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ ያዝንላችሁ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።